ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬው ቪዲዮአችን የጉበት ስብ ወይም ፋቲ ሊቨር ያለበት ሰው በጭራሽ መውሰድ የሌለበት ወይም ከአመጋገቡ ላይ ማስወገድ ያለበትን የምግብ አይነቶች ነው የምንነግራችሁ። ከዚህ ቪዲዮ የሚጠቅም ነገር ነው የምታገኙት። እስከ መጨረሻው ተከታተሉ። የስኳር ያለባቸው ምግቦችን ወይም ስኳርን ከአመጋገቡ ላይ ማስወገድ አለበት። ለምሳሌ ኬክ ሊሆን ይችላል፣ አይስክሬም ሊሆን ይችላል፣ የተለያዩ ኩኪሶችን፣ ዶናት እንዲህ አይነት ነገሮችን ማስወገድ አለበት። ከረሜላ፣ ቸኮሌቶችን እንዲሁም ደግሞ ጣፋጭ ጁሶችን፣ የታሸጉ ጁሶችን እንዲሁም የለስላሳ መጠጦችን ወይም እነዚህ ሶዳ ድሪንክ የምንላቸውን ማስወገድ ይኖርበታል። ስኳር በደም ውስጥ በበዛ ቁጥር ሰውነታችን ወደ ፋት ወይም ወደ ስብ ቀይሮ ጉበታችን ላይ ነው እንዲቀመጥ የሚያደርገው። ያ ደግሞ ፋቲ ሊቨር ላለበት ሰው ተጨማሪ የስብ ክምችት ጉበቱ ላይ እንዲኖር ስለሚያደርግ የስኳር ነክ ምግቦችን ከአመጋገቡ ላይ ማስወገድ ይኖርበታል ማለት ነው። ሌላው ሪፋይንድ ካርቦሃይድሬት ወይም ደግሞ ሲምፕል ካርቦሃይድሬት የሚባሉት ምንም አይነት የምግብ ይዘት የሌላቸው በፋብሪካ ፕሮሰስድ የተደረጉ የተቀነባበሩ ምግቦችን ማስወገድ አለበት። ለምሳሌ ነጭ ዳቦን ተፈትጎ ምንም የምግብ ይዘት የሌለው ፕሮሰስድ የሆነ አይደለ፣ እንደዛ አይነት ነገሮች ጥሩ አይደለም ለጉበት ስብ ላለበት ሰው። ነጭ ዳቦ ማስወገድ አለበት። እንዲሁ ነጭ ሩዝን ማስወገድ አለበት። ከሪፋይንድ ከሆነ አሁንም ፕሮሰስድ ከሆነ ዱቄት የተዘጋጁ ፓስታ፣ ማካሮኒ ነገሮችን፣ ስፓጌቲ ነገሮችን ማስወገድ አለበት። ሌላው በዘይት የተጠባበሱ ምግቦችን ከአመጋገብ ላይ ማስወገድ ያስፈልጋል። ለምሳሌ በዘይት የተጠባበሱ ኩኪሶች ሊሆን ይችላሉ፣ ብስኩቶች፣ እንደነ ዶናት አይነት፣ እንደነ ሳምቡሳ፣ ቺፕስ ሊሆን ይችላል። እንደዚህ በዘይት የተጠበሱ ምግቦች እንዲሁ የጉበት ስብ ላለበት ሰው ይበልጥ በሽታው እንዲባባስ ስለሚያደርግ እነዚህ ምግቦች ከአመጋገብ ላይ ማስወገድ ያስፈልጋል። እነ በርገርን፣ ፒዛ ነገሮችን፣ እነዚህ ፕሮሰስድ ከሆኑ ነገሮች እና ጤናማ ያልሆነ ፋት በውስጣቸው የያዙ ነገሮች ስለሆኑ እነ በርገር እነ ፒዛ እንደዚህ አይነት ነገሮችን ማስወገድ ያስፈልጋል። ሌላው ፕሮሰስድ የሆነ ስጋን እንዲሁ ከአመጋገብ ላይ ማስወገድ ያስፈልጋል። እነ ሶሴጅ የሚባለውን፣ ሃትዶግ የሚባለውን ነገሮች በፋብሪካ የተቀነባበሩ ምግቦችን ማስወገድ አለበት። እንዲህ አይነት ምግቦች በብዛት ከፍተኛ የጨው መጠን አላቸው። ማቆያ ወይም ፕሪዘርቫቲቭ የምንላቸው ነገሮች፣ ኬሚካሎች በውስጡ አሉት። ስለዚህ እነዚህ ነገሮች ይበልጥ የጉበት ችግርን ወይም ፋቲ ሊቨርን ስለሚያባብሱ እንዲህ አይነት ምግቦችን አመጋገብ ላይ ማስወገድ ያስፈልጋል። እንዲሁ አልኮልን መቀነስ በጣም ያስፈልጋል ወይም ማስወገድ ያስፈልጋል። እንዲሁ ይሄ ሳቹሬትድ ፋት የሚባለውን በከፍተኛ መጠን የያዙ ምግቦችን እንደነ ቂቤ፣ ክሬሞችን፣ ከፍተኛ የስብ መጠን ያለውን አይብ እንዲሁም ወተት በከፍተኛ ሁኔታ መውሰድ እንደዚሁ የጉበት ስብን ስለሚያባብስ እነዚህ ምግቦች መቀነስ ያስፈልጋል ወይም ከአመጋገብ ላይ ማስወገድ ያስፈልጋል። በዛ ፋንታ ሄልዚ በሚባለውን የስብ አይነት ወይም የፋት አይነት ማካተት ያስፈልጋል። እንዲሁም ጮማ ስጋን መቀነስ ያስፈልጋል። እንዲሁ የሚረጋ ዘይት ማስወገድ ያስፈልጋል። የምንጠቀማቸውን የዘይት አይነቶች መምረጥና ጤናማ የሚባለውን የዘይት አይነት መጠቀም ያስፈልገናል ማለት ነው። የጉበት ችግር ወይም ደግሞ ፋቲ ሊቨር የሚባለው የጤና ችግር ላይፍ ስታይልን በማስተካከል አመጋገብን በማስተካከል ችግሩን መቀነስ ወይም ደግሞ ከችግሩ መዳን ይቻላል። ጉበታችን 24 ሰዓት የሚሰራ በጣም ወሳኝ የሆነ የሰውነታችን ክፍል ነውና አመጋገባችንን በማስተካከል ልናገዘው ይገባል። ይጠቅማችኋል ብለን ስላሰብን ነው ይህን ቪዲዮ ያዘጋጀነው። ስለተከታተላችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ቻው፣ ሰላም ሁኑ።